ሰላም እንዴት ናችሁ? የዛሬው ቆይታችን ደግሞ የሚሆነው በፈተና ላልጸናን ወይም ደግሞ ያልታገስን ወይም ደግሞ ይሄ የኔ እድል አይደለም የምንል ሰዎች ከሆነ ነው። ምሳሌዎችን ላቅርብላችሁ። ወርቅ ካልተፈተነ በእሳት ካልቀለጠ የተሻለ ዋጋ ወይም ደግሞ የተሻለ ቦታ ሊደርስ አይችልም። ስለዚህ አንተ የደረሰብህ መከራና ስቃይ፣ አንቺ የሚደርስብሽ ያለው መከራና ስቃይሽ ለበጎ ነው። ነገ የተሻለ ቀን ይመጣል። ነገ ውድ ትሆኛለሽ። ነገ ውድ ትሆናለህ። ስለዚህ እንደ ወርቅ ተፈትነህ እንደ ወርቅ ቀልጠህ መነሳት የምትችል ከሆነ በጣም ተወዳጅ ትሆናለህ። በጣምም ተፈላጊም ትሆናለህ። ዛሬ ላይ አትፈለጊ ይሆናል። ነገ ላይ ግን በጣም ተፈላጊና በጣም ወሳኝ ሰው ትሆናለህ። ስለዚህ ዛሬ ላይ በደረሰብን ህመምና ቁስል እየተሰቃየን ሰውን ይቅር ሳንል ራሳችንን ይቅር ሳንል የምንሰቃይ ሰዎች ካለን ራሳችንን ይቅርታ እናድርግ፣ ለሰዎችም ይቅርታ እናድርግ። ደስታን እናገኛለን። ስለዚህ እንደ ወርቅ ቅለጥ፣ እንደ ወርቅ ቅለጪ፣ ነገ ግን ውድ ትሆኛለሽ። ስለዚህ አሁን በሚደርስብህ መከራ ተስፋ እንዳትቆርጥ። አሁን እየደረሰብህ ያለው ተስፋና ወይም ደግሞ ስቃይና መከራ ለነገው ለተሻለ ቀን እያዘጋጀህ መሆኑን እንዳትዘነጋ። ፈጣሪ እሱ ሳያውቅ ምንም ነገር በዚች ምድር ላይ ልትከናወን ምንም ነገር አትችልም። ሁሉም በሱ ቁጥጥር ስር ናት። ስለዚህ አንተ እየደረሰብህ ያለው መከራ፣ አንቺ የሚደርስብሽ ስቃይ ለበጎ ነው። ለነገ እያዘጋጅሽ መሆኑን ልታውቂ ይገባል። ስለዚህ ጽኑ። ከፈጣሪ ጋር ያላችሁ ኮኔክሽን ጥሩ የሆነ ስፒሪቹዋል ኮኔክሽን ይኖራችሁ። ችግራችሁን ለሰው አታማክሩ፣ ለፈጣሪ ብቻ አማክሩት። ሁሉም ፈቺና ሁሉን አስተካካይ የሆነው ጌታ ችግራችሁንና መከራችሁን ይገላግላችኋል። ወደ ፈጣሪያችን እንመለስ። ፈጣሪያችንንም አፉታን እንጠይቀው። ሁሌም ይቅር ባይና በጣም አዛኝ ነው። ይቅር ባዮቹንም ወይም ደግሞ ጠያቂዎችን በጣም ይወዳል። ስለዚህ ፈጣሪ እንጠይቀው። ዛሬ እንደ ወርቅ ቀልጠሽ ነገ እንደ ወርቅ ውድ ቦታ ላይ ትቀመጫለሽ። ምናልባት አሁን የተቀመሽበት ቦታ አይመጥንሽ ይሆናል፣ ግን ነገ የተሻለ ቦታ ላይ ትደርሻለሽ፣ ነገሽን ማየት ከጀመርሽ። ስለዚህ አሁን እይታሽን እንደ ጓደኞችሽ ወይም ደግሞ እንደ ቤተሰቦችሽ የምታይ ከሆነ ግን ባለሽበት ትቀሪያለሽ። ስለዚህ ወርቅ በአፈር ውስጥና በድንጋይ ውስጥ ነው ያለው። ስለዚህ ውድ የሚያደርገው አመለካከቱ ነው። እንደ ድንጋይ ቢያስብ ኖሮ እዛው ቀልጦ ይቀር ነበር። ስለዚህ እናንተም በችግራችንና በመከራችን ውስጥ ቀልጠን መቅረት የለብንም። ነገ የተሻለ ቀን